ዲስ አፕሊኬሽን ተመልሰናል ማለት ነው። ስለ ቴሎ አፕ ፉል ኢንፎርሜሽን ስራልኝ ላላችሁኝ ነው እና ዛሬ ፉል ኢንፎርሜሽን እንዴት አድርጋችሁ ከ8000 ወይም 80000 ፖይንት በላይ እንዲመሰብሰብ እንደሚችሉ በአንድ ወይም በሳምንት ውስጥ ከ$10 በላይ እንዴት እንደምትሞሉና ወዲያ ዊዝድሮ እንደምታደርጉ የሚያሳይ ቪዲዮ ከአንድ እስከ 4 ፓርት ባለው ቪዲዮ አሳያችኋለሁ ማለት ነው። ፓርቱን ትንሽ ነው፣ 4 ደቂቃ ቢሆን ነው ማለት ነው። ለእናንተ እንዳይሰለቻችሁ ብዬ ነው ያደረኩት። ከዛም በኋላ ወደ ቴሌግራም አፑን ለማውረድ ከፈለጋችሁ ወደ ቴሌግራም ቻናል ላይ ፎቶ ኤዲተር 6 ብላችሁ ትጽፋላችሁ ማለት ነው። እዚህ ጋር ፎቶ ኤዲተር 6 ብላችሁ ትጽፉ። እዚህ ጋር የኦንላይን ወርክ አለ፣ ወይም እዛው ዩቲዩብ ላይ ኮሜንት ላይ ያስቀምጥላችኋለሁ ማለት ነው። ዩቲዩብ አንዳንዴ ሊንክ ስለማይፈቅድ ነው። እዚህ ጋር መታችሁ ደግሞ ጆይን አድርጋችሁ እዚህ ጋር ጆይን ብሎን ትነካላችሁ። እዚህ ጋር ብዙ የቴሌግራም የምንሰራቸው ስራዎች አሉ። ብዙ የኦንላይን ስራዎች እንደምታዩት ከ1000 በላይ 500 ነው ብዙ ያወጡት የኦንላይን ስራዎች አሉ። ሌሎችንም መስራት ትችላላችሁ ማለት ነው። በዛ በመሃል ሲንግል ትችላላችኋል። ሪፈራል ኮዷን እንነካለን ማለት ነው። የቴሏን ልክ ስትነኩት ወደ ፕሌይ ስቶር ያወስዳችኋል። ወይ እዚህ ጋር ዳውንሎድ የምትላለች። ከዛም በኋላ ዳውንሎድ የምትለዋን ስትነኩ ወደ ፕሌይ ስቶር ነው የሚወስዳችሁ ማለት ፕሌይ ስቶር አፑን ካወረዳችሁ በኋላ እዚህ ጋር ዳውንሎድ የምትላለች። ዳውንሎድ የምትለዋን ትነካላችሁ ማለት ነው። ቀጥታ ስታወርዱት ወደ መተግበሪያ ይወዳችኋል ማለት ነው። እዚህ ጋር ሳይን ኢን ዊዝ ጉግል አለ። እናንተ የምትነኩት ደግሞ የላኛው ነው። ከዛም በኋላ ኢሜይላችሁን ያስመረጣችኋል። አንዱን ኢሜይል ትመርጣላችሁ። እኔ አንዱን መረጥኩና ወደ ገባለሁ ማለት ነው። ደሱ ልክ እንደገባችሁ እዚህ ጋር ኢንተርዩር ኒክኔም ነው። ኒክኔም ማለት ያው ስማችሁን ታስገባላችሁ። በሴት የከፈት ስለሆነ ብሌን አልኩ። እዚህ ጋር የግዴታ ነው ሪፈራል ኮድ መጠቀም ግዴታ ነው ብያለሁ። እዚህ ጋር ስክሪኑ ላይ በማስቀምጥላችሁ እንትን አይዲ የኔን አይዲ ታስገባላችሁ። ከዛን 10000 ነው የምታገኙት። ኮይን ይባላል 10000 እዚህ ጋር የሚሞላውን በስርዓቱ ማስገባት አለባችሁ ማለት ነው። እዚህ ጋር ያው 181 91 ብዬ አስገባሁትን። ከዛም በኋላ እሱን በትክክል ካስገባችሁ በኋላ እዚህ ጋር ኔክስት ትላላችሁ። ኔክስት ስትሉ እዚህ ጋር የተወለዳችሁበትን ዓመተ ምህረት ነው። ከ2000 በላይ አድርጉት። ከ18 ዓመት ከዛም በኋላ ወደ ኢሜል ፊሜል ላን እኔ ፊሜል ብዬዋለሁ። በሴት አካውንት ለከፈቱ ልክ ስትጨርሱ ልክ እንደዚህ ያመጣላችኋል ማለት ነው። ከዛ የእናንተን ፕሮፋይል እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ስትነኩ ይኸው እንደዚህ ያመጣላችኋል። አይዲያችሁ ሁሉ ነገር ኮይናችሁን ፖይንት ነው ይሄ ማለት ነው። ከዛ ወደ ሆም ትላለች ትሄዱና ልክ እንደገባችሁ እዚህ ጋር ፕላስ መደመር አለች። እሷን ትነካላችሁ ማለት ነው። እሷን እንዲህ እንደነካችሁ ይኸው ቬሪፊኬሽን ስጡ ያን ፊስ አሻራ ምናምን ትሰጣላችሁ ማለት ነው። ልክ እንደገባችሁ እዚህ ጋር ፊታችሁን እስካን ታደርጋላችሁ። እዚህ ጋር እሱ በሚጠይቃችሁ መሰረት ልክ ፊታችሁን እስካን ካደረጋችሁ በኋላ ያሳልፋችሁና የራሳችሁን ፓርቲ እንድትከፍቱ ኢንፎርሜሽን እንድትሞሉ ያደርጋችኋል። አንደኛ ነገር ይሄ ነው። ታክሳችሁ አይቆጥርም። ቬሪፊኬሽን መስጠት ግዴታ ነው ታክሳችሁ እንዲቆጥር። ከዛም በኋላ ልክ እንደጨረሳችሁ ትወጣላችሁ። እኔ ስለከፈትኩ ነው። ከዛ እዚህ ጋር ታስካችሁ አለች እዚህ ጋር ማለት ነው። ታስክ የምትል ማየት ትችላላችሁ። እሷን እንዴት ስትነኩ እዚህ ጋር ያመጣላችኋል ማለት ነው። ታክሳችሁ የምትወስዱት አሁን ለምሳሌ ታክሳችሁ የምትወስዱት 80000 አንድ ሰዓት ብቻ በመቀመጥ አንድ ከዛም በኋላ 6000 ደግሞ የምትወስዱት ካለቀ በኋላ ወደ 6000 አለ ይሄ የሚሰራላችሁ ካለቀ። ከዛም በኋላ ይሄኛው ደግሞ ወርቃማ ወንበር ነው ማለት ነው። ወርቃማ ወንበር ላይ ስትቀመጡ 3000 ይሰጣችኋል በአንድ ሰዓት ውስጥ ወርቃማ ወንበር ላይ ስትቀመጡ። ከዛም በኋላ ወርቃማ ወንበር ለመቀመጥ እዚህ ጎ የምትሉት ስትነኩ ወደ ወርቃማ ያለበት ቤት ይወስዳችኋል ማለት ነው። እዚህ እንደዚህ አይነት ትነካላችሁ እንጂ አሁን ሞልቶ ሊሆን ይችላል። እዛ ቤት ደግማችሁ እስከሚገኝ ድረስ እንዴት ትነካላችሁ? ወርቃማ ቤት ባዶ ወንበር ምናምን ሲገኝ ኤክስ እያላችሁ ጎ የምትለውን ስትነኩ እንደ አጋጣሚ ሊገኝ ይችላል። ሶት ሌላም እዚህ ትወጣላችሁ። እንደዛ ያደርጋችሁ ትፈልጋላችሁ። ከዛ እዚህ ጋር ደግሞ ይሄ በጊፍት መልኩ ሲሰጣችሁ ነው። ምንም ነገር የለውም። ይሄ ደግሞ ቲኮይን ይባላል። ቲኮይን ስንት ነው የሚሰጣችሁ? አሁን ለምሳሌ አንድ ሰው እናንተ የቤት ውስጥ ላይ ጋምብል ሲያደርግ 10 ጊዜ ብቻ እንዲህ ዝም ብሎ ሲበትን ለእናንተ 1000 ይሰጣችኋል። ይሄ ደግሞ የእናንተ ተከታይ ወይም ፎሎ ያደረጋችሁ ሰዎች ጊፍት አንድ አበባ ቢሰጣችሁ 1000 ይሰጣችኋል ማለት ነው። ይሄ ሁሉ የምታገኙት በአንድ ቀን ውስጥ ነው ማለት ነው። ስለዚህ ጋር ኮይን የምትለውን ስትነኩ እቺ ደግሞ የሚሰጣችሁ ልክ ሩማችሁ ላይ እንደተቀመጣችሁት አንድ 5 ደቂቃ 10 ደቂቃ ሲሆን እዚህ ጋር መጥቶ ጎ ምትባ ክሌም አድርጉ ትላለች። ይሄኛው ደግሞ ቲኮይን ነው። እነዚህን ቲኮይን የሚባሉት እነዚህን የሰበሰባችሁት ጋምብል አድርጋችሁም ለራሳችሁ ትልቅ ነገር እስከ 200,000 ከደረሰ ወደ 200,000 ኮይን መቀየር ትችላላችሁ። አሁን እዚህ ጋር 10,000 ያለክ እያለ ቅድም ልክ ስትገቡ 10,000 እንደሚሰጣችሁ ነገር ያለው በእኔ እንትን አይዲ ስታስገቡ ሪፈራል ኮዱ ማለት ነው 10,000 ይሰጣችኋል ማለት ነው።
እነዚህ ቦነሶች ደግሞ የጊፍት ላኪ ቤታችሁ ላይ ጋምብል ምናምን ሲደረግ የምታገኙት ጥቅሞች ናቸው። እነዚህ ጌመሮች ናቸው የሚሰሩት ማለት ነው። እነዚህ እንዳለ ጌመሮች ወይም ጌመር ዊን ስታደርግ ነው ከ1 ሚሊዮን ዊን ስታደርጉ ይሰጣችኋል ማለት ነው። ይሁሉ ከዛም በኋላ እነዚህን ታክሶች መስራት ትችላላችሁ ማለት ነው። ቀጣይ ደግሞ ማሳያችሁ እንዴት ኤጀንት መሆን እንደምትችሉ ነው።